ኢየሱስ ክርስቶስ ፈጣሪ ከሆነ ወይም ኢየሱስ ክርስቶስ አብም ወልድም ከሆነ ለምንድን ነው የማይነግረን? ለምንድን ነው የኢየሱስ ክርስቶስን ፈጣሪነትን ለመረዳት እኔ ራሱ ስንት ዓመት ነው የተንከራተትኩት? ኢየሱስ ክርስቶስ ፈጣሪነቱን ለመካድ እኔ ውስጤ ምን ያህል እንደተጨነቀ እኔ ነኝ የማውቀው። ምክንያቱም ፈጣሪ ነው ብዬ ነው የማምነው። እኔ የኢየሱስ ክርስቶስን ፈጣሪነት ለማመን በየቤተ ክርስቲያኑ፣ በየገዳሙ፣ በየመጽሐፉ በምኑ ተንከራተትኩኝ። ለምንድን ነው እንደዚህ የምንከራተተው? ለምንድን ነው መንከራተት ያስፈልግ? የኢየሱስ ክርስቶስን ፈጣሪነት መቀበል ከሆነ ዋናው ኮር ፖይንቱ ለምንድን ነው ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ ለምንድን ነው ያላስተማረው? እኔን አምልኩኝ ብሎ ለምንድን ነው የሚደባበቀው? ለምንድን ነው የሚወሳሰበው? የሚገርመኝ ነገር ማለት ነው። ለምንድን ነው ማለት የሚወሳሰበው? ለምንድን ነው? ኢየሱስ ክርስቶስ ፈጣሪ ከሆነ ወይም ኢየሱስ ክርስቶስ አብም ወልድም ከሆነ